እንደምናምሽታችኋል የተከበራችሁ ተመልካቾቻችን አሁን ደግሞ ወደ ሰዓቱ የስፖርት ዜናዎች እናልፋለን ከዜናዎቹ ጋር አሸናፊ ዘለሌ ነኝ የኢትዮጵያ ብሔራዊ ቡድን ከአልጄሪያ ጋር ላለበት የማጣሪያ ጨዋታ ከኡጋንዳ ብሔራዊ ቡድን ጋር የወዳጅነት ጨዋታ እንደሚያደርግ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ጁነዲን ባሻ ተናገሩ አቶ ጁነዲን አያይዘውም ብሔራዊ ቡድኑ አርብ ልምምድ እንደሚጀምር ጠቁመዋል እምነጽዮን ሙሴ ተጨማሪ አላት ዋሊያዎቹ ለ2015 አፍሪካ ዋንጫ ለማለፍ የማጣሪያ አምስተኛ ጨዋታቸውን በመጪው ህዳር ወር የመጀመሪያ ሳምንት ላይ ከአልጄሪያ ብሔራዊ ቡድን ጋር ይጫወታሉ። ለዚህም ጨዋታ አርብ ልምምድ ይጀምራሉ ተብሎ ይጠበቃል። አሰልጣኝ ማሪያኖ ባሬቶ ለ29 ተጫዋቾች ጥሪ አቅርበዋል። ከአልጄሪያ ላለባቸው ግጥሚያ ዝግጅት እንዲረዳቸው የወዳጅነት ጨዋታ ከኡጋንዳ ብሔራዊ ቡድን ጋር እንደሚያደርጉም የፌዴሬሽኑ ፕሬዝዳንት አቶ ጁነዲን ባሻ ተናግረዋል። አሁን ዩጋንዳ ጋርም ነው ከአልጄሪያ ጋር ከመጋጠማችን በፊት በእኛ በኩል እንደ ፌዴሬሽን የሚገባውን ማድረግ በተቻለ መጠን በዛው ተጫውቶ ቢቻል በዛ ለተማታ አዲስ አበባ እንዲገባና እዚህ ፎይታ ወስዶ ወደ አልጄሪያ እንዲቀጥል ስለሆነ በዚህ በመመቻቸት ላይ እንገኛለን። የኢትዮጵያ ብሔራዊ ቡድን ጥቅምት 28 አርብ ዕለት ወደ ኡጋንዳ ካምፓላ ለወዳጅነት ጨዋታ ይጓዛል ተብሎ ይጠበቃል። የኢትዮጵያ እግር ኳስ ፌዴሬሽን የወዳጅነት ጨዋታዎችን አዲስ አበባ ላይ ለማመቻቸት የገንዘብ አቅሙ ውስን መሆኑን የጠቆሙት አቶ ጁነዲን አሁንም የወዳጅነት ጨዋታው ሙሉ ወጪ በኡጋንዳ እግር ኳስ ፌዴሬሽን እንደሚሸፈን ገልጸዋል። አሁን ከኡጋንዳ ጋር ሆቴልም ምግብም ትራንስፖርትም ዩጋንዳን ይችላል አድርገን ነው የሩዋንዳን የተለያዩ ከተሞች በሚያቆራርጠው የጎዳና ኮርስ ብስክሌት የሚሳተፈው የኢትዮጵያ ብሔራዊ ቡድን ወደ ስፍራው አቀናም በአመታዊ የሩዋንዳ ቱር 16 የአፍሪካ ብሔራዊ ቡድኖችና ሌሎች የአውሮፓ ክለቦች እንደሚሳተፉ ተገልጿል። ሰለሞን ገብረ እግዚአብሔር ተጨማሪ አለው። የሩዋንዳ ቱር ብስክሌት ውድድር ከተጀመረ ዘንድሮ 26ኛ ዓመቱ ነው። ውድድሩን የሩዋንዳ ብስክሌት ፌዴሬሽን በብቸኝነት ሲያዘጋጅ ቆይቷል። ካለፈው 5 ዓመት ጀምሮ የአፍሪካ ብስክሌት ኮንፌዴሬሽን በበላይነት እየመራው ውድድሩ እንዲጠናከር ተደርጓል። የዘንድሮ ፈታኝ የጎዳና ውድድር ከመጪው ህዳር 7 ጀምሮ ይከናወናል። የአፍሪካ ብሔራዊ ቡድኖችና የአውሮፓ ክለቦች ተካተዋል። የኢትዮጵያ ኮርስ ብስክሌት ቡድን ደግሞ ለአራተኛ ጊዜ ለመሳተፍ ወደ ኪጋሊ አመርቷል። ብስክሌት ቡድኑ የተወጣጣው ከጉና መሶቦ ብሩህ ተስፋና ትራንስ ኢትዮጵያ መሆኑን ከፌዴሬሽኑ ያገኘነው መረጃ ያስረዳል። ብሔራዊ ቡድኑ ወደ ስፍራው ቀድሞ ያቀናው አስተናጋጇ ሩዋንዳ፣ ኢትዮጵያና ኤርትራ ብስክሌት ቡድኖች አሜሪካዊ ባለሙያ በሚሰጡ ስልጠና ለመሳተፍ መሆኑ ታውቋል። ለ26ኛ ጊዜ የሚካሄደው የዘንድሮ ሩዋንዳ ቱር መነሻና መድረሻው ኪጋሊ ከተማ ይሆናል። የመክፈቻው ስነ ስርዓት በአማሆሮ ስታዲየም ይካሄዳል። ለአንድ ሳምንት በሚቆየው ሻምፒዮና ኪቡንጉ፣ ሩዋማንጋ፣ ሙሲንዚ የመሳሰሉት የሩዋንዳ ከተሞች ያቆራርጣል። በአጠቃላይም ከ800 ኪሎ ሜትር በላይ እንደሚሸፍን የሩዋንዳ ብስክሌት ፌዴሬሽን ያወጣው መርሃ ግብር ያስረዳል። በሩዋንዳ ቱር የኢትዮጵያ 4 ጊዜ ተሳትፎ ካቻምና በቡድን ሁለተኛ ደረጃ የተገኘበት በወጣቶች ጌታቸው ገብረ ዮሐንስ ከፍተኛ ውጤት ያስመዘገበበት በከፍተኛነት ይጠቀሳል። በጎዳና ውድድር ደቡብ አፍሪካ 2 ጊዜ በማሸነፍ ትመራለች። ሞሮኮና ኤርትራ አንዳንድ ጊዜ ውጤታማ በመሆን ይከተላሉ።